ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ወንድ ልጅ እንዴት ሲያፈቅራቸው የሚያሳየን ባህሪ ነው። ይዤላችሁ የመጣሁት 8 ይዤላችሁ መጥቻለሁ ማለት ነው። ያው ሁሉም ወንዱ ላይ ይታያል ማለት አይደለም፣ ግን ከስንት ያው በብዛት ይታያል ማለት ነው። እና አንደኛ የሰውነት እንቅስቃሴ እና ደግሞ ተራ ጥያቄዎችን ያበዛሉ፣ የውሸት አጋጣሚዎችን ይፈጥራሉ፣ እኔን በእኛ ይተካሉ። የሚያፈቅሯችሁ ከሆነ ማለት ነው። ስለ ቤተሰቦቹ፣ ስለ ቅርቦቹ ጓደኞች በደንብ ያወራሻለኝ። ካልተግባባችሁ፣ በሆነ ነገር ካልተሸጋገራችሁ ይቅርታ ለመጠየቅ ጊዜ አይፈጅበትም ማለት ነው። እና በጣም ያከብርሻል። በጣም ማንም ጋር የማይወዳደር ክብር ይሰጥሻል። በጣም ያከብርሻል። የሚወድሽ ከሆነ በጣም ነው የሚያከብርሽ። እና አብራችሁን ቆዩ፣ አብረን እንቆያለን ማለት ነው። እና ላፈቀራት ሴት ሁሉ ነገር ነው የምትሰጣት፣ ሁሉን ነገር ጊዜውን ይሰጣታል፣ ያፈቅራታል፣ ያከብራታል፣ ቤተሰቦቹን ያስተዋውቃታል፣ ጓደኞችን ያስተዋውቃታል። ተገናኝታችሁ በምታወሩበት ጊዜ በቃ በእንቅስቃሴው ራሱ ታውቂያለሽ እንደሚወድሽ ማለት ነው። የሚያፈቅራትን ወንድ ልጅ የሚያፈቅራትን ሴት ሲያወራ እና ያስታውቃል ማለት ነው። እና ብዙ ነገሮች ይታይበታል። የሚያፈቅርሽ ከሆነ በቃ ሲያገኝሽ ደስተኛ ይሆናል። በጣም ደስተኛ ሰው ይሆናልኝ። ሁለተኛ ቀላልና ተራ ጥያቄውን ይጠይቅሻል። ለአንቺ ቀላል ይመስልሻል፣ ግን ለሱ ግን በቃ የምትወጂውን ቀለም አሁን ይሄ ለአንቺ ቀላል ነገር ነው የሚመስልሽ፣ ግን እሱ አንቺን ለማጥናት ይጠይቅሻል። እና ቀለል አድርጎ የሚጠይቅሽን ጥያቄ እንጂ እሱ ትልቅ ዋጋ አለው ማለት ነው። ከእሱ ጋር አንቺ ትንሽ ነገር ነው ብለሽ ያስብሽውን ነገሮች እና ጓደኞችን ይጠይቃል። ጓደኞችን አንቺ የምትወጂውን ነገር ይጠይቃል፣ አንቺን ያጣራል። እና ወንድ ልጅ ሲያፈቅር እንደዛ ነው ማለት ነው። እንደ ወንድ ሁሉን ነገር ሳይናገር ሁሉን ነገር ለማሳካት ይጥራል ማለት ነው። ሶስተኛ የሆነ ሰው ጋር አጋጣሚ ለማስመሰል ይጥራል ማለት ነው። ሌላ ሰው ጋር እንዲያይሽ ራሱ አይወድም። የሆነ ቦታ የሆነ በማህበራዊ ገጽም ሲያገኝሽ እና አንቺን ለማግኘት ይጓጓል። አንቺን የትኛውም ሆነ በየትኛውም መንገድ አንቺን ለማግኘት ይጓጓል ማለት ነው። እና ትልቅ ስሜት ላንቺ አለው ማለት ነው። ትኩረት ላንቺ ካሰጠሽ ትኩረቱን ከሰጠሽ
ለአንቺ ጥሩ አስተሳሰብ ስላለው ነው ማለት ከቅዱ ከሚያቅደው ካካተተሽ እኛ የሚለውን ቃል ካስገባ አንቺ በሱ ውስጥ ነሽ፣ በሱ ልብ ውስጥ ነሽ። ግን ለጊዜያዊ የሚፈልገሽ ከሆነ ያንን ነገር አያነሳውም ማለት ነው። ዝም በጊዜያዊ ወሬ ነው የሚያወራሽ። ጊዜያዊ በቃ እኔ እያለ ነው የሚያወራው ማለት ነው። ግን ወደፊት የሚያስበሽ እስከሆነ እኛ እያለ ነው የሚያወራው ማለት ነው። እና የሚያፈቅርሽ ወንድ በዚህ ማወቅ ትችያለሽ ማለት ነው። ወደፊት ለምትወዱት ልጅ ወደፊት የምትመክሩትን ኑሮ ያወራሻል እና በዚህ ማወቅ ትችያለሽ። ያው ያው ሰውን እናውቀዋለን አንልም፣ ግን በቃ አለ አይደለ እናውቃለን። ሰው ከልቡ የሚያፈቅር ሰውና ስሜት ላንቺ ካለው ወንድ ስሜት የሌለው ወንድ ላንቺ ያስታውቃል ማለት ነው። በደንብ እንትን ማለት አለብን። ማየት አለብን እና ስለ ቤተሰቦቹ ያወራ፣ ስለ ቤተሰቦቹ ያስተዋውቃል። ቤተሰቦችን እንድትወድለት እንድታፈቅርለት በደንብ ያስተዋውቃታል። ቤተሰቦችን ማለት ነው። እና እነሱ ጋር እንዴት ያለ ግንኙነት ይኖራታል? ከእነሱ ጋር እንዴት ያለ በቃ ያስተዋውቃትና የሚወዳት ከሆነ ከእነሱ ጋር እንዴት ነው የምትታወቀው? እንዴት ነው በቃ ብሎ አስቀድሞ ነው የሚያስታውቅሽ ማለት ነው። እና ምክንያቱም ከቤተሰብ በኋላ ዋጋ የሚሰጠው ሰው የለም አይደለም። ስለዚህ ቤተሰቦችን እሱ ዋጋ የሚሰጣቸውን እሷ ትሰጥልኛለች ወይ ብሎ ስለሚያስብ ከቤተሰቦች ጋር ያስተዋውቅሻል እና ላንቺ ትልቅ ስሜት አለው ማለት ነው። ሌላኛው ደግሞ ላንቺ ስሜት እንዳለው የሚያስታውቀው እና ባትግባቡ የሆነ ነገር ቢያሸካክራችሁ ይቅርታ ለመጠየቅ ወደ ኋላ አይልም ማለት ነው። ይቅርታ ይጠይቅሻል። የሱ ጥፋትም ከሆነ እንኳን የሱ ጥፋት ሆነ አጥፍተሽ ራሱ ይቅርታ ይጠይቅሻል እና ጊዜ እንዲያልፍበት አይፈልግም ማለት ነው። ያንን ነገር ተሩ እንድታርሙ የሚፈልገው ተነጋግራችሁ ተሩ እንድታርሙት ነው የሚፈልገው። ምክንያቱም ከምንም በላይ ይፈልጋታል ያችን ሴት። የሚወድሽ ከሆነ ከምንም በላይ ይፈልግሻል። ስለዚህ ይቅርታ ጠይቆ ነገሮችን ያስተካክላል። ነገሮችን ያስተካክላል ማለት ነው። ሌላው ምንም ነገር በቃ ከአንቺ ጋር ምንም ስራ ቢበዛበት የሆነ ጊዜ አያጣም። የአንድ ሰው ለፈቀረው ሰው ለሚወደው ሰው የሌላ ተብሎ ለሚያስብ ሰው ጊዜ አያጣም። ስለዚህ የሚያፈቅርሽ ወንድ ለአንቺ ጊዜ አያጣም ማለት የሰው ልጅ እኮ ጊዜ ስራ ሊበዛበት ይችላል። በእርግጥ ስራ ጫና ሊኖርበት ይችላል። ግን ስልክ እንዴት ነሽ ብሎ ለመጻፍ፣ ደህና አደርሽ ብሎ ለመጻፍ ምክንያቱም የምንተኛበት ሰዓት አለ፣ የምንነሳበት ሰዓት አለ። ጊዜ ያጣሁ የሚለው ነገር እዚህ ጋር አይሰራም። ላንቺ ጥሩ አስተሳሰብ ካለው አብሬ ነገ አብረን ነው የምንዘልቀው ብሎ አንቺም ብቻ የሚያወራ ከሆነ ላንቺ የሚያስብ ብቻ ከሆነ ማለት ነው ጊዜ አያጣም። አንድ ወንድ ልጅ ካፈቀረሽ ከወደደሽ ላንቺ ጊዜ አያጣም፣ ጊዜሽን ይሰጥሻል። እና እህቶቼ
ጊዜ ስለማይሰጣችሁ ወንዶች እያሰባችሁ ራሳችሁ መጨናነቅ የለባችሁም። ራሳችሁ መጠበቅ አለባችሁ። ለራሳችሁ ጊዜ መስጠት አለባችሁ። በቃ እንደማይሆናችሁ ራሳችሁን አሳምናችሁ ማለት ነው። ለራሳችሁ ጊዜ መስጠት አለባችሁ ማለት ወንድ ቤት ወንድ ነው የሚመጣው። የምትወዱት የምታፈቅሩትም ቢሆንም ምንም ፍቅር በልመና ስለማይሆን ፍቅር በልመና አይሆንም። እሱን ፈልጎ አንቺን ፈለገች ሲሆን ነው የሁለቱም ፍቅር ካለበት ነው። እና የሚሰምረው በፍጹም አትለማመጡ ሴቶች። ወንድ ልጅ በቃኝ ካለ ባይናገዝ ሳይናገር ራሱ ወደ ኋላ ማሸሸት ከጀመረ አትለምኑት። እናንተም ወዷችሁ አፍቀሯችሁ ከመጣ ነው እንጂ ፍቅር የሌለበት ማለት አብሶ ወንድ ልጅ ፍቅር ከሌለበት እናንተ ለምናችሁ ልትይዙት እናንተ ተለማምጣችሁ ወደ እናንተ ለመመለስ አትጣሩ። ምክንያቱም ቢመጣም ነገ ትቶሽ ይሄዳል። ሉንታ ይዙት አንቺ ጋር ቢሆን ራሱ ከጊዜ በኋላ ትቶሽ ነው የሚሄደው። ስለዚህ መለማመጥ አያስፈልግም። ራሳችሁን መጠበቅ፣ ለራሳችሁ ጊዜ መስጠት አለባችሁ ማለት ነው። ለሱ የምታባክኑትን ጊዜ እያለቀሳችሁ እሱን በምትለምኑበት ጊዜ ለእናንተ ጊዜ መስጠት። በጊዜ ሁሉም ነገር ይሆናል። ሁሉም ነገር በጊዜው ስለሚሆን ማለት ነው። ያ ሰው ወይ ለእናንተ አልተፈጠረም ይሆናል። ለእናንተ ቢፈጠር ኑሮ ትቷችሁም ቢሄድ ራሱ ተመልሶ ይመጣል። የሄደ ተመልሶ ሂዶ ደግሞ ሲመጣም የኔ ነው ብላችሁ ደግሞ ተሎ ሰፍ ብላችሁ ተቀበላችሁት ማለት ሌላ አማራጭ እንደሌለሽ በቃ እሱን ብቻ እንዳፈቀድ ስለሚያስብ መጫወቻ ነው የሚያደርግሽ ማለት ነው። እና ለሚያፈቅራችሁ ሰው፣ ለምትወዱት ሰው ሙሉ ጊዜያችሁን፣ ለሚወዳችሁ ሰው ጊዜያችሁን ለሚሰጥ እናንተን ለሚያከብር ሰው ሙሉ ጊዜያችሁን መስጠት። እንደገና ደግሞ እናንተ ያንን ሰው ምንም ብትለምኑት የእናንተ አይደለም። የእናንተ ያልደለ ነገር የእናንተ አይደለም። የእናንተ የሆነው ነገር ደግሞ ማንም ሊወስድባችሁ አይችልም። ምንም ከእናንተ ቢሸሽም የእናንተ ነው፣ ከእናንተ ቢርቅም የእናንተ ነው። ምክንያቱም ልባችሁ አንድ ከሆነ ማንም የእናንተ ብሎ ከተጻፈ ማንም ሊወስድባችሁ አይችልም። ግን የእናንተ ያልደለውን ነገር ብታለቅሱ፣ ብትነሱ፣ ብትፈርጡ ልትመልሱት አትችሉም። ወደ እናንተ ልታመጡት አትችሉም። ብታመጡት ራሱ ከጊዜ በኋላ ታጡታላችሁ ማለት ነው። እንደዛ ጊዜያችሁን የለፋችሁበት በቃ አቅማችሁ ሁሉን ነገር የሰጣችሁት ይሄን ነገር ልታጡት ትችላላችሁ። ስለዚህ በቃ እናንተ ጠንካራ መሆን አለባችሁ። ጠንካራ በራሳችሁ የምትተማመኑ በራሳችሁ በቃ እንዲህ አንድ ሰው እኮ ታፈቅሩታላችሁ አይደለም? ከዛ ለእናንተ ያልደለ ደግሞ መቆም አለባችኋ። ቆማችሁ መነሳት አለ። ነገ ደግሞ እናንተን የሚንከባከባችሁ ይመጣል ማለት ነው። እናንተ እሱን እንደምትወዱት እሱን እንደምታከብሩት ሁሉ ሌላ ሰው ደግሞ እናንተን የሚያከብራችሁ የሚወዳችሁ ይመጣል። እና ራሳችሁን መጠበቅ ነው። ራሳችሁ ላይ ስሩ። የሄደን ሰው አልቅሳችሁ መመለስ ማለት ሉንታ ይዞት ቢመልስ ራሱ ይሄዳል። ግን የእናንተ የተጻፈውን ነገር ለእናንተ የተጻፈው ማንም አይወስደውም፣ ማንም አይነካውም። ሰውን በግድ ለማትለምኑ ማለት ነው። አብሶ ፍቅር ላይ በልመና አይሆንም። ሁለታችሁም ተዋዳችሁ ተፋቅራችሁ እኩል ፍቅር ሲሆን ነው እንጂ አንዳችሁ እየለመናችሁት አንዳችሁ እየራቀ እናንተ አሳዳጅ እሱ ተሰዳጅ ከሆነ በጣም ከባድ ነው። ብዙ ሴት ልጅ ማለት ነው ወንድ ልጅ እኮ ቢጥር ቢለፋ ምን ቢል ምክንያቱም ወንድ ልጅ
እንዲሁም የለፋበትን ነው የሚወድ ይባላል። ያችን ሴት ለፍቶ ሲያገኛት ነው የሚወድ እና ይሄ የእነሱ የተሰጣቸው ተሰጥቷቸው ነው ለወንዶች ማለት ነው። ግን እንደዚህ አድርጉ እያልኩ አይደለም። ምክንያቱም ፍቅር የሁለታችሁም ነው። ይህችም የሱም ፍቅር የሁለት ስለሆነ ግን ከፊት ከሚሰጥሽ ክብር ከሚሰጥሽ ፍቅር ወደ ኋላ የሚያሽገሽ ከሆነ በቃ አትለማመጡ። አራሳችሁ ላይ ስሩ። ለእናንተ ያለው ለእናንተ ካለው የእናንተ ነው፣ የእናንተ ካላለው ደግሞ አይደለም። ምንም ብትለምኑት ምንም ብትለማመጡ ያ ሰው የእናንተ አይደለም ማለት ነው። እና ዛሬ የነበረን ቆይታ ይሄን ይመስላል። በሌላ ጊዜ ደግሞ እመጣለሁኝ። ሰላም ቆዩኝ። ሰላም ሁኑ። ሰላማችሁ ብዝት ይበል።